ፍሪ ዊል አለኝ። ለምንድን ነው ስፔሻል ኦኬዥን ላይ ብቻ እንዲህ ለብሰን ተጋቢ ነው ሀፋፍ ምናምን ነው የምንበለው። በጣም ምን እያደረጉ እንደሆነ ራሱ ዋና ጀማ የመጀመሪያው የዚህ ሳምንት ቪዲዮያችን የሚሆነው የተሰባውት ቀኑ ሙሉ ሱፍ አድርጎ መዋል ማለት ነው። በተለምዶ ሱፍ የሚደረገው የሆነ ስፔሻል ኦኬዥን ሲኖር ነው። ወይ አሪፍ ነው በጣም ከምር አሪፍ ነው። በተለምዶ ሱፍ የሚደረገው ስፔሻል ኦኬዥን ምናምን ነገር ሲኖር አይደለም። ከዛ እኛ ደግሞ ለምንድን ነው ስፔሻል ኦኬዥን ሁል ቀን ስፔሻል ኦኬዥን መሆን ይችላል ብዬ ዛሬ ቀን ሙሉ ማለት ነው ሱፍ አድርጌ ነው ሙሉ ምንድነው የምናረቅ በኢየሱስ ስም። ከለሩ ግን በጣም ብርግድ ያለ ከለር ነው። እሺ ለማንኛውም ይሄ ነው ጫማው ሙሉ ምናምን ላድርግላችሁና ላሳያችሁ። ያምስ ይኸውላችሁ እንትን አለ ዛሬ ፈተና አለብኝ፣ ሚዱላ አለብኝ። ክላስ ለብሼ እገባለሁ። ፍርፍር ተራ በሱፍ ነው የምገባው። መንገድ ላይ ታክሲ ውስጥ ምናምን ኤቭሪ ፕሌስ በቃ ሱፉን አድርጌ ነው የምንቀሳቀሰው። ገብቷችኋል? ምንም ስፔሻል ኦኬዥን የለም። ስፔሻል ኦኬዥኑ ምንድን ነው? መኖራችን። እሺ ዋና ጀማ ከለሩ አልተመቸኝም። አክቹሊ የሱፉ ከለር እኔ ሙሉ ብላክ ነበር ያሰብኩት፣ ግን ሙሉ ብላክ ሙሉ ብላክ አልሆነም። ስለዚህ በቃ ያገኘነውን ሱፍ ነው። ገብቷችኋል? በዚህ ሰዓት ደግሞ እኔ ሱፍ አልገዛም ወይም ደግሞ አልከራይም። ብር ከማወጣ አንድ ማቆ ጀለሴ ነበረ ከሱ እንትን አለ። ለማንኛውም ጫማችን ይሄ ነው። ጫማችን ትንሽ መወልወል አለበት፣ እሱን እንወለውላለን። አሁን የደበረኝ ምኑ ነው መሰላችሁ? ወጥቶ መንቀሳቀሱ። አይ ነው እኮ ሞመንት አንዴ ከወጣሁ በኋላ ትንሽ አንድ 5 ደቂቃ ምናምን ቢደብረኝ ነው ሼም ቢዘኝ ነው። ከዛ በኋላ ኖርማል እኮ ነው። ግን አዶ ዩኒቨርሲቲ እናያለን። እንትን አሁን ላይብራሪ ልግባ እያልኩ ነው ያለሁት። ስለዚህ ኦ ጋድ እሺ፣ አሁን እኔ ራሴንም አላየሁትም። ፎቶ አንስቼ ራሴን ልይና ከዛ ጃሞ ካሜራ ይስራ አንቺ አሪፍ ነው። እንግዲህ ያዝ ለቪዲዮ አይደለም እያልኩ ያሉት። ሱፋችንን ሙሉ ለብሰናል። ጌታ ምን እያደረጉ እንደሆነ ራሱ አዶን ነው። ግን አት ዘ ሴም ታይም ደግሞ በጣም ኤክሳይትድ ሆኛለሁ። አሁን ላይብራሪ ሰዓት አለ። አዎ ደፉል እናድርገው። አሁን ፉል እናድርገው። እስኪ ሰዓቷን አምጫ። ይኸውላችሁ አሁን ላይብራሪ ልግባ እያልኩ ነው። ኦኬ ላይብራሪ ልግባ እያልኩ ነው ያለሁት። አሁን the whole thing ይሄ ቪዲዮ ምንም ነገር እንደሚደረግ ነው። በቃ ጀስት አስብ እንጂ ግራ ገብቶኛል። እሺ ላይብራሪ ሊሄድ ግራ ገብቶኛል። ላይብራሪ ሊሄድ ይችላል ሜቢ ፎር the fun of the ቪዲዮ ብዬ ሊሄድ ይችላል። ግን አሁን ደብተር ይዤ ነው የምሄደው፣ ምን ይዤ ነው የምሄደው ግራ ገብቶኛል። ግን መጀመሪያ ጀለሶችን እናግኝና ከዛ ላይብራሪ እንገባለን። ላይብራሪ ገብተን ከዛ ላይብራሪ ውስጥ ያለውን ቫይብ ከዛ በኋላ ምሳ እንበላለን። ምሳ እንበላው ደግሞ ፍርፍር ተራ መቅዲ ጋር ነው እንበላው። ገብቷችኋል? ሁሉ የሚለብሰው እንደ ግቢ ተማሪ ነው። እኔ ግን ዘነጠብኝ ሱፌን ቀጭ አድርጌ ከዛ ደግሞ እንዲለብሰን ተጋቢኖ እንበላለን። እንዲለብሰን ተጋቢኖ ከዛ ደግሞ ምንድን ነበር አንዱ ምግብ ተጋቢኖ ሀፋፍ ምናምን ነው እንበላው። እሺ እንዲለብሰን that's the plan። ወጣን ያለ ነው እየሄድኩ ነው ያለሁት። እስቲ የሰውን ሪያክሽን አልፎ ለማየት እንሞክራለን። የራሱ ጉዳይ በቃ ላይፍን እንዲህ መኖር አለብህ። አንዳንዴ ቀወጥ ካላደረከው ምን እየሆነ ነው ይህ ልጅ አብዷል እንዴ ስትባል በደንብ ነፃነትን ፍሪደምን እያሳየ ነው ማለት ነው። እየሄድን ነው አሁን። ለማንኛውም ሪያክሽናቸውን እናያለን። እሺ ያሉትን ልጆች ሪያክሽናቸውን እንሾፋል። ሬት አድርጊው ከአንድ እስከ 10 9 ሰብሶታል ሉላ። እሺ ሌሎቹን እናያቸው እስቲ። ሬት አድርጊው ከአንድ እስከ 10 እስቲ። አንቺ ነጭ ሸሚዝ በና ነበረሽ እንዴ ነጭ ሸሚዝ
እሺ በነጭ ሸሚዝ ባረግ ቢስ ነበር ማለት። ኧረ በዚህ በጣም ያምራል። እግዚአብሔር ጌታ። እሺ ከአንድ እስከ 10 እስቲ ሬት አድርጊ። ከአንድ እስከ 10 3 ከ50 3 ከ50 ኧረ ኦኬ ስንት ኤሊ ያባበረ ላይክ I'll give it 8 now 8 እቺ ልጅ ነው ካሜራ ስለምትል እሷን አላስገባትም። እሺ ቤዝ ነኝ። ሰላም እያነበባችሁ ነው? ምንድን ነው ዛሬ እንደዚህ? በቃ እባክሽን ነው ወሰንኩበት። ላይፍ አንዳንዴ ካሜራ ዝም ብዬ ነው የለበስኩት። ከማውቶፍ ነው ሄድ ዝም ብዬ ለበስኩኝ። አባቴ አለሻ መዝሙርሽን እየሰማሽ ነው? ቴንክ ዩ አንቺ ከአንድ እስከ 10 ሪከርድ 9 ቡራ ከአንድ እስከ 10 ሰንተር ይታረች 10 ላይብራሪ ልግባ እያልኩ ነው በሱፍ አዎ። እና ታዲያ ቀኑ ሙሉ እኮ ነው ሙሉ ቻሌንጅ ነው። በቃ ራሴን ቻሌንጅ አድርጌያለሁ። የመጀመሪያው 5 ደቂቃ ይደብራል። የራሱ ጉዳይ ከዛ በኋላ ኧረ አላወልቆም ሙሉ በቃ እንዲህ ነብሽ ነው ሙሉ ዛሬ ታምራለች። ካምር ሚስተር ሸበላ በላይ ታላሳይዋለሁ። ጌታን በጣም ይሞቃል። ሂዳውን አንተ ይሁን ገና አሁን ገና ነው መታየት የጀመርኩት ጌታ ዋና ይሄ ነው ሙሉ አውትፊቱ ይሄ ነው። ሜቢ ቀደም በስርዓት ካልታያችሁ ማለት ነው። ጫታችን አለ ምናምን ሱፋችን ይሄ ነው። ሱፉን እስኪ ሬት አድርጉ እስኪ ኮሜንት እስኪ ሁሉም ነገር ለማሳየት ሞክር። ከረባት ነው ቆይ እስኪ አይደለ እንዲህ ቢሆን ይሻላል። ሰብ ትኬት አደርጋለሁ ከዚህ ጀምራለሁ። ሁሉም ታሳያለህ። ዙማ አድርግልሻለሁ። ይሄን ኒት ማለት እስቲ አስጀምረው አስጀምረው። እሺ ይሄ ጫማዬ ነው ጋይስ፣ ጫማዬ ነው። ከዛ ይሄ አለ ሱሪ። ከዛ በኋላ ሸሚዛችንን አድርገናል። ከዛ ሱፋችንን አድርገናል። ከዛ ሰዓታችን አለ። ከዛ ደግሞ እኔ አለ ይሄ መልክ አለ። ለማንኛውም ደፉል አውትፊት ይሄ ነው። አሁን ለማንኛውም ልናነብ ነው። እኔ ያላነበብኩም ላነብ ነው። በቃ እያነበብኩ ምናምን አንዳንድ ሀሳብ ከመጣልኝ እነግራቸዋለሁ። ምሳ እንበላለን። በዚህ እዛ ልመድበት አበላለሁ ማለት ምንድን ነው መሰለህ? ለፖይንት እኮ እሱ ነው ባይዘው ለመድክበት መብላት ምንድን ነው መሰለህ? እንዲህ ለብሼ ተጋቢ ነውና ጎመን ክትፎ መብላት ነው ፕላኑ። ምንድን ነው ይሄ? ለምን አሰብከው? ሰው እንዴት አሰብኩት መሰለሽ? ፍሪ ዊል አለኝ። ፍሪ ዊል አለኝ። ዝም ብዬ እያሰብኩት ነበር። ለምንድን ነው ስፔሻል ኦኬዥን ላይ ብቻ ሱፍ ማድረግ ገብቶሻል? ዝም ብለሽ ካሰብሽው ዛሬ መኖራቸው ብቻ ካምር ትናንትና ነገረኝ። አዎ ጌታ አይ ቢዝ አስቢ ዝም ብለሽ ዳትስ ዋይ አንተም እንደዚህ ነው። አረ ኖ አንቺ እኮ አክቹሊ ዝም ብለሽ ካለኝ ኮት ብታረጊበት ነው አንቺ እኮ ሱፍ ነው። አራንቺ ባስ ውስጥ ስትጋፋ ምናምን በሱፍ አስበው ዝም ብለህ አንተም በዚህ ሱፍ ባስ መጋፋት አለበት። ፍሪ ዊልህን አይ ፍሪ ዊልና ችግር አለ። የተለያዩ ነገሮች ናቸው። ችግር አለ። እሱን ማሳያቸው መዋል ይቻላል ነው ነገር ይሄ በቃ ይሁን ያሳያችሁ። ምግብ ቤት ምናምን ከዛ ፈተና አለ ምናምን ቱማች ነገር አለ። ለማንኛውም እናነብና ዋና ጀማ ከዛ በኋላ እዛው ቴሌግራሙ በቴሌግራሙ እናነብና ትንሽ አንብበን ከዛ ምሳ እንበላለን። ምሳ ልንበላ አስበን ወስነናል። ዳጊ
እስቲ አሪት አድርጊ ከ1 እስከ 10 ሱፍ 10 ከ10 አዳጊ እኮ ፍቅር ነሽ እዚህ እኮ ነው ጌታ እነዚህ ሬት እናስደረጋቸውና ከዛ ምሳ እንወጣለን። ምሳ የሚወጣ አይመስለኝም እንዴ? ለምን ነው በሩን የቆለፋችሁት? ዋና ጀማ ናችሁ ሰላም ዋና ጀማ ከዛ በኋላ አሁን ሬት አድርገው ሱፉ ከ1 እስከ 10 በጣም ክሊን አይ ኖ ስንት 9 ከ1 እስከ 10 8.5 ናይስ It's because በቃ አግኝተህ because like the hair What's this? የለውም ዝም ብሎ ነው። Okay, nice. ዝም ብዬ ነው ያደረኩት። በቃ we love ምሳ ትበላላችሁ? ምሳ ትበላላችሁ? እኔም ሰምቻለሁ We'll see. እንዴ በልተህ ነው የመጣው? No, በቃ እሺ ለማንኛውም ዋና ጀማ ኤኒዌይስ በቃ አይ ቲንክ አሪፍ ለብሰናል አይ ቲንክ ሶ ምሳችንን እንበላለን ማለት ነው። ይዘን እንወጣና ልጆቹ ምሳችንን እንበላለን። ዋና ጀማ ለማንኛውም አሁን ምሳ ልንበላ ነው። በጣም ይወዳችሁ እናንተን አውርቼ ሱፉን አውልቀዋለሁ ብዬ ነው። በጣም ነው እየሞቀኝ ያለው ቤቱ ሙቃና ምናምን ነገር ኤኒዌይስ ያለ ነው አሳያችሁ። ትንሽ ከፈል በዚህ ነው ተዋስ ያለ ነው ፍርፍር ተራ አይደለም አክቹሊ ማርቆስ ምናምን እሱ ምን ግብሱ በጣም ነን እንዴ አይደለም ማርቆስ ተመሳሳይ ነው በፍርፍር ተራ ፊት ለፊት። ለማንኛውም ማሚ ቤት ነው ያለ ነው። ማሚ ቤት ቀጣይ ምግብ ስንበላ ያሳያችኋለሁ። ሀሳብ ካለኝም ማልማሌ ከፍተዋለሁ ምናምን ነገር ይጎዛችሁ። ባለበት ስጋ ጥፍ ይዛ ይሄን ውድም አድርጌ እንገናኛለን። ዋና ጀማ ምሳ በላን። ምሳ በልተን ጨረስን። አሁን ግቢ ልገባ ነው። ግቢ በዚህ ፀጉር ያስገቡኛል አያስገቡኝም አላውቅም። ፈተና አለ። ግቢ በፀጉር ያስገቡኛል። ፀጉር የተናገሩኝ ነው እና ምን አንቺ ግን ሱፍ ስላደረኩ ምናልባት ሊያስገቡኝ ይችላል። ኤኒዌይስ ፈተና አለ። ፈተና እንገባለን። አሁን 9 ሰዓት ላይ ፈተና አለ። እኔ መታወቂያ ላይ ማስቲካውስ ተቀቀልኩላችሁ ለእናንተ ብዬው በፀሐይ የተንከራተትኩ ነው። በር ተዘግቶ በዛ በኩል ነው የሚገባ። በዚህ እንዲህ ዞረን እየገባን ያለ አሁን እዚህ ነው ያለ። መንገዱ እንዳለ ተቆፋፍሯል። ክላስ እየገባሁላችሁ ነው። እሺ ገብቻለሁ። ከያዙ ውስጥ ፈተና እንዴት እንደምፈተና አላውቅም። ያነበብኩት ነገር የለም። እንግዲህ ለመጎረጅ እንሞክራለን። ከተሳካ ነው ክላሱ ነው እንዴ? ትኮርጃለህ? ትኮርጃለሽ? ይሄ ነው ክፍሉ። እንግዲህ አሁን የሚኮረጀው እዚህ ጋር እንዲህ ከትቼ ስልኬን እንዲህ ከትቼ ነው የሚኮረጀው። ጀማአው ዋና ጀማ ኦኬ። ፈተና ጨርሰን ወጥተናል። አሁን በጣም ነው የሞቀኝ ባይዘው በቃ ግያለሁ። ሰውነቴ ግሏል ምናምን እና አሁን ወደ ዶርም ገብቼ በቃ ልብሱን ልቀይር። ከጠዋት ከ2 ሰዓት ጀምሮ ነው ያደረኩላችሁ። አሁን ስንት ሰዓት ነው ሰዓት? ሃይ ዋና ጀማ አክቹሊ አሁን ባይ ዋና ጀማ ነው። አሁን ባይ ዋና ጀማ አሁን ስንት ሰዓት ነው? አሁን ስንት ሰዓት ነው? 11 ሰዓት ከ4 11 ሰዓት ከ4 ነው። ኦልሞስት 12 ሰዓት ሊሆን ነው። አይ ሚን 12 ሰዓት ነው ያልኳችሁ። አይ ሚን 24 hours ነው ግን እስተ ሴም ሽት። እኔ አሁን ማታ ሙሉ ሱፍ አድርጌ በጣም ሞቆኛል። ብቻ ለማንኛውም ኤኒዌይስ እና ከእንደገና ጂምም ልሄድ ነው። ጂም በሱፍ ልሄድ ነው። Yes. አይ That's the real challenge, Rana Jema. That's the real challenge. ጂም በዚህ ከሄድለት በጂም ሱፍ ተደርጎ ከሄድኩኝ እንሄዳለን፣ ካልሄድኩኝ አልሄድም። ዛሬው ቪዲዮ በዚህ አብቅቷል። ብቻ ቀኑ ሙሉ ሱፍ አድርገን ውለናል። የሚገርም ኤክስፒሪየንስ ነበር። ደስ ይላል። አሏሽም የሆነ በቃ ሼም የሚይዝበት ቦታ አለ። ሼም ይዛል ምናምን ከዛ አውት ኦፍ ኖዌር አላ ገብቷል። አንተ ብቻ ነህ ከዛ ውስጥ የሆነ ለየት ያለ ነገር እያደረግክ ያለው ምናምን። ኤኒዌይስ ፖይንቱም እሱ ነው። ይሄን በደንብ ፍሪ ዊላችንን ነፃነታችንን ኤክስፕረስ እንድናደርግ ማለት ነው። ሶ ነገም ሌላ ቪዲዮ አለ ያሰብኩት። እሱንም ቪዲዮ ከሰራሁት በኋላ አሳያችኋለሁ። ሳብስክራይብ አድርጉ፣ ኮመንት አድርጉ፣ ሼር አድርጉ። ማስተካከል ያለብኝ ነገር ካለ ምናምን ነገሩኝ። ዋና ጀማ ቤተሰብ ነን። ከዚህ አንድ ላይ ነው እያደግን የምንሄደው። እሺ ከዚህ በኋላ ለዛ ማስተካከል ያለብኝ ነገር ካለ ኮመንት ላይ ጻፉልኝ። ይመቻችሁ። ሱፉን ላስገባው። ይመቻችሁ።